ሺህ እንደ 15 ጽፌ ላሳይ እንደ 15 ሺህ እንኳን አታውቁም። 15 ሺህ የለኝም እና ቢቢው ቀልድን ተውና 15 ሺህ ይኸው 15 ሺህ ይባላል። እንደዛ 15 ብር ነው የሚለው ይሄ 00 አንተ ትጨምራለህ አንዴ። ግቡ ግባ ግባ ወረፋ ና አረፍ በል የለም ወረፋው يا دكتور أنا تعبان يا دكتور من ممكن متعب يا دكتور يا دكتور أنا تعبان የጥን ማማሙ እስቲ እኔ ታምኛለሁ ታምማለሁ ምን እንደሚያመኝ አላውቅም ምንድነው የሚያመው በእናት እኔን ያመመኝ አንተ ቦታ እኔ ቢያመመኝ ጥሩ ነው እስቲ ቆይ እንመራመራ ትንሽ እንግዲህ እስቲ አንዴ መመለደ ብርድ መስሎኝ እኮ ብርድ ነው መስሎኝ እኮ ስለብሻለሁ እስቲ ጎንበስ በል ጎንበስ እስቲ ተንፈሽ እስቲ በለም ይበል እስቲ አዎ ተንፈስ ይኸውልህ እስቲ አንዴም ጀመር እሺ ዝም ብለው ተንፈስ ነው እንደምትለኝ አትነግረኝ አይ አንተ ዶክተር ጋር መተህ ደግሞ ለነው ዶክተር ልትመክር ነው እንዴ ስማ እኔ እኮ ዶክተር ነኝ እንኳን አንተ አይደለም ስንት በሽተኛ እኔ ጋር መጥቶ ነው የምንለው እንኳን አንተ ምን ይመስላል በእናትህ እሺ አሁን እስቲ ወረደ በእናትህ እኮ የምትከፍል አይደለም ቢያንስ አንተ ከ5000 በላይ እንኳን አትከፍልም ሰው እንኳን 150 ሺህ ከፍሎ ሄዳል አንተ በ5000 ትደነግጣለህ እንደዛ መጀመሪያ ታታክመኛ 5000 እሺ ታዲያ በቃ አንተ በሽተኛ ነው እንደዛ ነው አንተ በርድ ምንም በርድ አይመስልም ጭራሽ በርድ አይመስልም እስቲ ለማንኛውም መርመራ እናደርጋለን እንግዲህ እስቲ ምን ነው በእናትህ አንተ ደም የለም እንዴ ደም ጭራሽ ደም የለም በእናትህ ኧረ እስቲ እዚህ እስቲ ቆይ በዚህ በኩል አንተ በእናትህ ምን ያስጋና እኔ ከአረክሱ ጋር ዳርግ ታሰድቡኛለህ እንግዲህ ያንተ ምንድን ነው ኮምፒውተር ነው እስቲ ሀበል እስቲ ምንድን ነው እኔ እኮ ዶክተር ነኝ ለምን መጣ ታውጣ ካላሳምክ ማሳከም ካልፈለክ ሂድና ውጣ በእናትህ ምንድን ነው በእናትህ ስንት ሰው እየጠበቀኝ ነው እና ሀበል እስቲ አንዴ እንዴ ይኸውልህ ወንድም ስታዘዝ ወዴት ሲጠሩት ቤት ስታዘዝ ወዴት እዚህ ከመጣ ምንም ከኔ ውጭ ምንም ነገር መንቀሳቀስ ማድረግም የምትለው ነገር የለም እሺ አሁን ኢዘዲን ስም ማነህ ኢዘዲን አልከኝ ቅድም አይደለም መሐመድ ነው መሐመድ ያንተ ህመም በርድ አይደለም አንተ ግን በርድ ትላለህ እንጂ ምን በርድ አይደለም ያንተ ህመም ፍቅር ነው እንግዲህ ለመድኃኒት የሚያስፈልገው ብር ካለ መድኃኒት እንሰጠዋለን ፍቅር ከያዘ ግን ቢያንስ አንተ 15 ቀን ሆኗል ብዙ ቀን አንተ ውስጥ ተቀምጧል እሱን እንደዛው ልብ የጎዳው እንጂ ምንም እንትን አይደለም ምንም በርድ አይደለም ስለዚህ ለአንተ የሚያስፈልጉ መድኃኒቶቹን እዚሁ እናዝዛለን ለአንተ የሚያስፈልጉ መድኃኒት ብዙ ቢሆንም ግን ዘባው ጋር
ያንተ የሚያስፈልጉ መድኃኒቶቹ ብዙም ቢሆኑም ግን እኔ መናገሬም የማይቀር ነው። እንግዲህ ለአንተ የሚያስፈልጉ መድኃኒት እንደዛ ላይ እንደሚለው ከሆነ 2 በረኪናና አንድ በረኪና እስቲ አዳምጥ፣ ዝም ብልና አዳምጥ። አንተ መድኃኒት ነው እንግዲህ 2 በረኪናና አንድ ማላታይ ወይም የአይጥ መድኃኒት፣ አንድ ደግሞ ጁስ፣ አንድ 2 ሊትር ውሃ አስፈላጊ ነው። በአንድ ጋ ነው አንድ ጋ ተቀላቅሎ ማለት ነው። እንትና የአይጥ መድኃኒትና 2 በረኪና። እንዳውም እዛ ላይ ደግሞ የሚያስጨምሮች ነገር አለ። ልክ እንደ ሚጥሚጣ ወይም በርበሬ ነገር ያስፈልጋል። ይህንን በአንድ ላይ በጣብጠው ከጠጣ ይህንን ህመም ቶሎ ትድናለህ። ስለዚህ ለአንተ የሚያስፈልጉ መድኃኒት ይሄ ነው። እስቲ አሁን 15,000 ክፈልና መድ ትችላለህ። የመድኃኒቶቹ ደግሞ ከውጭ ትገኛለህ። እንዳውም እዛ በርጫ ቤትና 5,000 ይባላል እንደዛ 15 ብር ነው የሚለው። ይሄ 0 አንተ ትጨምራለህ እንዴ? እና ሙሉ ልጻፍ እንዴ? 0 ብር ትሰጠኛለህ እንዴ? ለአንተ ብዬ ደክም ያሆን በርጫ ቤት ይገኛል። በርጫ ቤት አሁን ለምሳሌ ጫትም ያስፈልጋል ለዚህ ነገር። አዎ በርጫ ቤት ብዙ እሺ። አሁን ለምሳሌ መድኃኒቶች ስለሚበዛ ማለት ነው የቀራው ሌላ ቀን ትመጣለህ። ስለዚህ የዛሬው እኔን ይመስላልና ለምን አንድ ጋር ተሰጠኝ? አሎ ኦፕሬሽን እያረክ ነው። ቆይ እስኪ ትንሽ ቆና ደወለኝ። እንግዳ አለኝና እሱን እንትን አድርጌው በኋላ ትገባላችሁ። እሺ አብሽር በቃ ቻው። ሰው በር ላይ እየጠበቅ ነው። አንተ የተለውጣ ቢቢ። እሺ ሰምታላ? መድኃኒት የት አለ? መድኃኒት ይሰጣል አለው። መድኃኒት ከውጭ ትገዛዋለህ። ምንድን ነው? 2 በረኪናና 2 በረኪና አንድ የአይጥ መድኃኒት ነው የምላቸው። የአይጥ መድኃኒት ትለዋለህ። አንድ የ2 ሊትር አንድ ጁስ። እዛ ላይ ደግሞ እንቅልፍ የለማ ለእንቅልፍም ደግሞ 1 ኪሎ ጫት ያስፈልጋል። በደንብ ከቃምክ ደግሞ ያ ፍቅር የሚባል ነገር ደግሞ ጫቱም ትልቅ መድኃኒት ከሆነ ስለሆነ አንጀት ላይ የወጣው ነገር ትንሽ ወረድ ያደርጋል። ከፍ ያለው ነገር ትንሽ ይቀንሳል። ስለዚህ የኔን መድኃኒት ከውጭ ይገኛል። እኛ ስለላይድና ግዛው። አሁን 15,000 አምጣና ወንድም 15,000 5,000 ነው 15,000 ነው ያልኩት። ሰው ያንተ ቁጥር አታውቅም እንዴ? 15,000 እንዴ 15,000 ጽፌ ላሳይ እንዴ? 15,000 እንኳን አታውቁም። እኔ 15,000 የለኝም እና ቢቢ ይኸውልህ ቀልድን ተውና 15,000 ይኸው 15 ላይ ብዬ እስክሪፕቶር ልጨርስ እንዴ? ጤና የለም እንዴ? 0 ብር ስጠኝ ነው ያልከው? አቦ 0 ይጨምራለሁ። 0 ምን አትጨምርልኝ። አሁን 15,000 አምጣልኝና ውጣ ባል። ምን ይመስላል? በእናትህ ደደብ ቶሎ በላቦ የለም ያልገባኝም ያልከው አሁን ብር የለም አንተው ይሄን ልብስ ነው የማወልቀው። እስከ መጨረሻ ድረስ አወልቃለሁ። ልብስ ካልሰጣኝ ማለት ነው። ስማ እዚህ ቦታ እኮ የሥራ ቦታ ስለሆነ አትጨቀጨቀኝና፣ እዚህ ቦታው የሥራ ቦታ ነው። አትጨቃጨቀኝ ወንድሜ። ብሬን ትሰጠኛለህ ወይስ አትሰጠኝም? እኔ የለኝም ብር ወንድሜ። እኔ ጋር አትቀልደው። እኔው ወንድሜ ኮምፒውተር አንስቼው ፎቶ ምናምን ሁሉ አንስቼው አንተ ነገር እኮ እኔ ላይ እየቆጠረ እኮ ነው ነገር። በእናትህ እኔ ላይ እየቆጠረ ነው እንዴ? በነፃ ነው እንዴ? በነፃ መሰልክ እንዴ? እንዲመሰካው እንዴ ነበር የሚሰካው? በእናትህ ምን ይመስላል? በእናትህ የሆነ ምን ልበልህ? ምንም እንግዲህ አሁን ብርን ከፍልና አይደል? እባክህ ውጣ። ብርን ከፍልና ውጣ። አለበለዚያ ልብስን እያንዳንዱን ነው የማልቀው። ይቀልዳል እንዴ ደግሞ? ቶሎ በላው። ምን አይተኝ 15,000 ነው ያልከው? 5,000 አቦ እሺ። አሁን በእናትህ እኔ ባልመረምርስ ቢቀርብኝ ማመርምረኛ አይደል እንዴ? እኔ እንዴ አንተ ሰውዬ ይኸውልህ ቀልድን ተውና ብሬን አምጣ። የለውም
ያለውን አምጣና በቃ እሺ በእናትህ ምን በእናትህ የለኝም ሁሌ ድሀ መጥቶ ለምንድን ነው የሚያስጨንቅ በእናትህ ድሀ ብቻ ነው እንደ እኔ ጋር የሚመጣ በእናትህ ምን አለ እንኳን አንዳንድ ሀብታም ቢመጣ መናጣዳ በእናትህ አሁን ያለውን አምጣና አምጣ በእናትህ ምን የለኝም ቆይ ላሳየህ ምን የለም ቆይ እኔ እሰጣለሁ ችግር የለም አንተ ድሀ ምንም የለም ቆይ እኔ እሰጣለሁ ብር ነው እንካ ብር ከሆነ ያ ለብር እንኳን አትጨነቅ እኔ እሰጣለሁ ይሄ እሰጣለሁ አልኩት እኮ እንካ ብር አይደለም የምትፈልገው እንካ ውሰድ እናቱንና ትወስዳለህ እንደው የኔ ትቀበላለህ አምጣ ሰጣኝ የለኝ ብር የለኝም ብያለሁ ሰጣኝ ማን ከመኛለህ ውጣ አይሻውን በእናትህ ውጣ ሰጣኝ ነው የተቀበልኩት እንዴ እንደው ካለ ትቀበላለህ እናንተ እኔ ሰጣኝ ነው እንዴ ካለ ትቀበላለህ እኔ ሰጣኝ ነው ሄዳ ውጣ አይሻውን ውጣ ሌባ ሙላጨም ሌባ ድሀ በእናትህ ምንድን ነው ድሀ ሁሌ እዚህ መተው ያስቸግራል ቢስሚላሂ ረህማን ረሂም እንዴ በእናትህ ሰውዬ አንተ ልታሳበረኝ ነው እንዴ አንተ ወጣለህ አትወጣም ቆይ እስኪ አሳያለሁ ቶሎ ትደናለህ እሺ ቶሎ ትደናለህ ውጣ ድሀ በእናትህ ድሀ የድሀ ልጅ ውጣ ልጅ በእናትህ እንዲህ ነበር የሚደፋ በእናትህ ውጣ እሺ